ሰላም፣ ይህ ኢትዮ አፕዴት ነው። ዕለታዊ መረጃዎችን ይዘን ቀርበናል። ኢትዮጵያ ለአፍሪካ ሀገራት በኒውክሌር ኢንጂነሪንግ ዘርፍ የመጀመሪያ ዲግሪ እንደምትሰጥ ታውቋል። በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ IAEA ሀገሪቱ ተመርጣለች። ኢትዮጵያ ለአፍሪካ አባል ሀገራት በኒውክሌር ኢንጂነሪንግ የመጀመሪያ ዲግሪ ፕሮግራም እንድትሰጥ በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ IAEA መመረጧን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። በኢትዮጵያ ለሀገር ውስጥና ለአፍሪካ አባል ሀገራት የኒውክሌር ሳይንስ ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንዲሰጥ የተደረሰው ስምምነት በኢኖቬሽን ቴክኖሎጂ ሚኒስቴር፣ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA፣ በቻይና መንግስት የቺንጓ ዩኒቨርሲቲ እንዲሁም የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በጋራ ባደረጉት የምክክር ስምምነት ላይ ነው። ሚኒስትር በለጠ ሞላ እንደገለጹት ለኢትዮጵያ ይህንን ፕሮግራም የመሰጠት እድል የተሰጠው ዘርፈ ብዙ ድርድሮች ተደርገውና የማስተናገድ አቅሟ ከግምት ውስጥ ገብቶ ነው ያሉ ሲሆን ፕሮግራሙ በኢንዱስትሪ፣ በጤና፣ በግብርና፣ በሳይንስና ቴክኖሎጂ፣ በአካባቢ ሳይንስ፣ ማዕድን፣ ማኑፋክቸሪና ሌሎች ዘርፎች ላይ አቅም ለመፍጠርና ተጠቃሚነትን ለማረጋገጥ ያለመ እንደሆነ ተገልጿል። የኒውክሌር ሳይንስ ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም ለመስጠት የሚያስችሉ ላቦራቶሪዎችና አስፈላጊ ግብዓቶች በዓለም አቀፍ የአቶሚክ ኢነርጂ ኤጀንሲና በቻይና መንግስት በኩል ድጋፍ እንደሚደረግ መግባባት ላይ ተደርሷል። ኢትዮጵያን ጨምሮ 13 ሀገራት የሩሲያ ቻይና የጨረቃ ጣቢያ ፕሮጀክትን ተቀላቀሉ። በሮስኮስሞስ ዋና ስራ አስፈጻሚ ዲሜትሮ ባካኖቭ በብሪክስ ሀገራት ስብሰባ ላይ ይፋ አድርገዋል። ዓለም አቀፍ ሳይንሳዊ የጨረቃ ጣቢያ ለመፍጠር ከቻይና ጋር ያለን የጋራ ተነሳሽነት በፍጥነት እያደገ ነው ሲሉ የሮስኮስሞስ ዋና ስራ አስፈጻሚ ዲሜትሪ ባካኖቭ በብሪክስ ሀገራት የጠፈር ኤጀንሲ ኃላፊዎች ስብሰባ ላይ ተናግረዋል። በዚህ ፕሮጀክት ላይ የሚሳተፉ ሀገራት ኢትዮጵያ፣ ሴኔጋል፣ ግብፅ፣ ደቡብ አፍሪካ፣ ጅቡቲ፣ ቤላሩስ፣ ፓኪስታን፣ አዘርባይጃን፣ ቬንዙዌላ፣ ታይላንድ፣ ሰርቢያ፣ ኒካራጓ እና ቦሊቪያ መሆናቸውን የስፑትኒክ ዘገባ አመልክቷል። ስዩም ተሾመን ማቅረብ ካልቻሉ ስራችን እናቆማለን አሉ የፌዴራል ከፍተኛ ፍርድ ቤት ዳኞች። ፖሊስ አክቲቪስቱን ለሶስተኛ ጊዜ ማግኘት አለመቻሉ ተገልጿል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት ዳኞች ስዩም ተሾመ የተባለውን ግለሰብ የፌዴራል ፖሊስ ማቅረብ ካልቻለና ስማችንን ማጉደፉን የሚቀጥል ከሆነ ስራችን ልናቆም እንገደዳለን ሲሉ በምሬት ተናግረዋል። የፌዴራል ፖሊስ ስዩም ተሾመን ለሶስተኛ ጊዜ አላገኘሁትም በሚል ምላሽ ሰጥቷል። የችሎቱ ዳኞች በበኩላቸው የፌዴራል ፖሊስ ግለሰቡን ለደህንነቱ ሲባል እጀባ እያደረገለት እንደሆነ ይታወቃል፣ ነገር ግን ፍርድ ቤቱ እንዲያቀርበው ትዕዛዝ ሲደርሰው አላገኘሁትም የሚል ምላሽ መስጠቱ በፍትህ ስርዓቱ ላይ ያለውን ንቀት የሚያሳይ ነው ብለዋል። በዳኞቹ አባባል መሀል አዲስ አበባ ተቀምጦ የፍርድ ቤቶቹን ዳኞች ስም ሲያጎድፍ እየዋለ ከችሎቱ አቅም በላይ ሆኗል። ስለዚህ የፍርድ ቤቱን የበላይ አመራሮች ጉዳዩን ለማስቆም አለመሞከራቸው ያሳዝናል ሲሉም ተናግረዋል። አቤቱታውን ያቀረቡት አቶ ዮሐንስ ቧያለው በበኩላቸው የአቃቢ ሕግ ምስክሮች ለደህንነታቸው ሲባል የስም ዝርዝራቸው እንዳይደርሰን ተከልክለን እያለ በአቃቢ ሕግ አቶ ዮስያድ አበጀ በኩል ለአቶ ስዩም ተሾመን ተሰጥቶት በማህበራዊ ሚዲያ ማን እንደሚመሰክርብን ነግሮናል። የፌዴራል ፖሊስ ለአራተኛ ጊዜ ስዩም ተሾመን አስገድዶ ፍርድ ቤት እንዲያቀርብ ችሎቱ ለሚያዝያ 30 ቀን 2017 ዓ.ም ቀጠሮ ሰጥቷል። 18 የትግራይ ከፍተኛ አመራሮች በዘር ማጥፋት ወንጀል ተከሰሱ። ዶክተር ደብረጽዮን ገብረ ሚካኤል ጨምሮ የትግራይ የፖለቲካና የጦር መሪዎች ክስ ቀርቦባቸዋል። ዶክተር ደብረጽዮን ገብረ ሚካኤል ጨምሮ ከፍተኛ የትግራይ ፖለቲካና የጦር መሪዎች በፌዴራል መንግስት በተሾሙ 64 የጊዜያዊ አስተዳደር አመራሮችና ሰራተኞች ላይ ከጥቅምት 2013 ዓ.ም እስከ ጥቅምት 2015 ዓ.ም ድረስ በነበረው የትግራይ ደም አፋሳሽ ጦርነት የዘር ማጥፋት ወንጀል ፈጽመዋል በሚል ክስ ቀርቦባቸዋል። ክሱ የቀረበው በአቶ አበራ ንጉስ በተባሉ የህግ ምሁርና ጠበቃ እንዲሁም ከጥቅምት እስከ ሰኔ 2013 ዓ.ም በፌዴራል መንግስት በተቋቋሙ ጊዜ አስተዳደር የፍትህ ቢሮ ኃላፊ ሆነው ያገለገሉ ግለሰብ ሲሆን ሚያዝያ 21 ቀን 2017 ዓ.ም ለፌዴራል ፖሊስ ኮሚሽንና ለጠቅላይ የምርመራ መምሪያ የቀረበው ይህ የጽሑፍ ክስ ከሳሾቹ በጊዜ አስተዳደሩ አመራሮችና ሰራተኞች ላይ የዘር ማጥፋት ወንጀል ፈጽመዋል ብለዋል። በህገ ወጥ መንገድ ትራማዶል የተሰኘ መድኃኒት ወደ ማረሚያ ቤት ይዘው ሊገቡ የነበሩ ግለሰቦች ተፈረደባቸው። በዝዋይ ማረሚያ ማዕከል ውስጥ በህገ ወጥ መንገድ ትራማዶል የተሰኘ መድኃኒት፣ ሲጋራና ጥሬ ገንዘብ ለህግ ታራሚዎች ለማስገባት ሲሞክሩ እጅ ከፍንጅ የተያዙ ግለሰቦች ላይ የቅጣት ውሳኔ ተላልፎባቸዋል። የውሳኔው ዝርዝር እንደሚያመለክተው የህግ ታራሚዎችን የሚያስተምር መምህር አቶ ሁሴን ጊሌ 200 ትራማዶል እና 7000 ብር ሚያዝያ 9 2017 ዓ.ም በህገ ወጥ መንገድ ደብቆ ለታራሚዎች ሊያስገባ ሲል በቁጥጥር ስር ውሏል።
በተመሳሳይ ከአዲስ አበባ ታራሚ ለመጠየቅ ወደ ዝዋይ ማረሚያ ማዕከል የሄደው ወጣት ፍሬዘር ብርሃኑ የምግብ መያዣ ሳህን ውስጥ ሌላ ሳህን ደርቦ ትራማዶልና ሲጋራ መጋቢት 25 2017 ዓ.ም ለማስገባት ሲሞክር ተይዟል። የአዳሚ ቱሉ ጁዶ ኮምቦልቻ ወረዳ ፍርድ ቤት የወንጀል ችሎት መምህር አቶ ሁሴን ጊሌ ላይ የ6 ወር እስራትና የ2000 ብር ቅጣት አስተላልፏል። ሁለተኛው ተከሳሽ ወጣት ፍሬዘር ብርሃኑ ላይ የ6 ወር እስራትና የ5000 ብር የገንዘብ ቅጣት ተወስኗል። የፎኔክስ ግሩፕ በኢትዮጵያ አጠቃላይ አቅሙን ወደ 132 ሜጋዋት አሳደገ። የተባበሩት አረብ ኤሚሬትስ የቢትኮይን ማይኒንግ ኩባንያ የሆነው ፎኔክስ ግሩፕ በኢትዮጵያ ባለው የማይኒንግ አቅም ላይ 52 ሜጋዋት ጭማሪ ማድረጉን አስታውቋል። ኩባንያው ሚያዝያ 1 ቀን 2017 እንዳስታወቀው ከዚህ አዲስ ጭማሪ ጋር በኢትዮጵያ የፎኔክስ ቢትኮይን ማይኒንግ አቅም 132 ሜጋዋት ደርሷል። የኩባንያው አጠቃላይ አቅም አሁን 500 ሜጋዋት በላይ እንደተሻገረም ተገልጿል። የፎኔክስ ተባባሪ መስራችና ዋና ስራ አስፈጻሚ ሙናፍ አሊ እንደገለጹት የተትረፈረፈና ዝቅተኛ ኃይል ወጪ ያላቸውን ዋና ዋና አካባቢዎች ማግኘት ላይ የተመሰረተ ነው። በኢትዮጵያ ያደረግነውን የቅርብ ጊዜ መስፋፋታችን የመሳሰሉ ተነሳሽነቶች ወሳኝ እርምጃዎች ናቸው። ዛሬ ከፍተኛ ዋጋ በመፍጠር ብቻ ሳይሆን ተቋማችንን በማጠናከር ላይም ይገኛሉ ሲሉ መናገራቸው ተዘግቧል። ይህ ማስፋፊያ ዜና የተሰማው የአቡዳቢው ክሪፕቶ ማይኒንግ ኩባንያ ከኢትዮጵያ ኤሌክትሪክ ኃይል ጋር የ80 ሜጋዋት ኃይል ግዢ ስምምነት መፈራረሙን ተከትሎ ነው። በወቅቱ ኩባንያው በ2025 ሁለተኛው ሩብ ዓመት ሥራ እንደሚጀምር ተገልጿል።